ወገኖች እኔ በጣም አዝናለሁ። ምክንያቱም ብዙ ክርስቲያኖች አይሰግዱም። ግን በጣም የሚገርመኝ ደግሞ በስግደት ላይ ይከራከራል፣ ሰው ይጨቃጨቃል። ለምሳሌ ፕሮቴስታንቶች እናንተ ለእንትን እየሰገዳችሁ ለማርያም እየሰገዳችሁ ፓስተር የተባሉት ጋር ሁሉ የተነጋገሩባቸው ጊዜዎች ነበሩ። እና ግን አንተ ትሰግዳለህ ስትለው አዎ ይላል። እንዴት ብለህ ሰገድክ ስትለው ሰግዶ ያውቅ። ውሸታም። ለምንድን ነው እንደዚህ የምናደርገው? መስገድ ትህትና ነው። በቃ ራስን ዝቅ ማለት አፈር ነኝ ትቢያ ነኝ በቃ ወደቅኩ በቃ በቀራንዮ ስለመታየት ብለህ ይቅር በለኝ 6666 ጊዜ ስለመገረፍህ አቤቱ ልብሶችህን ስለመገፈፍ ብለህ ማረኝ። የሚሰማ የማይሰማ ጸሎት አለ ወይ? እግዚአብሔር የማይሰማው ጸሎት አለ ወይ? የሚሉትን በመጠኑ ማብራራት የሚገባ ነው የሚሆነው። ነገር ግን ጸሎት ሁለት አይነት ነው፣ ተገቢና ተገቢ ያልሆነ ተብሏል። የማይጸልይ ሰው ያመልካል ማለት አይቻልም። ሁሉን ነገር እችላለሁ ያለ ትዕቢተኛ ነው የሚሆነው። አንድ ሰው ሽንቱን ከልክሎት አሉ እና በጣም ሲሰቃይ አይቼ ሁልጊዜ ሽንቴን ስሸና አመሰግነዋለሁ ሳልጨነቅ ልፋ ስለወጣልኝ አላችሁ። ስለዚህ እንኳን እናመሰግነዋለን፣ እናስተውላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም ወዳጆች፣ የቅዱሳን ሁሉ ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። አምላካችን ልዑል እግዚአብሔር የኃጢአታችንን ብዛት ሰውነታችንን ክፋት ተመልክቶ ሳያጠፋን ታግሶ እስከ ሰዓት ድረስ አቆይቶን እንዲህ እግዚአብሔር በፈቀደው መንገድ እንድንገናኝ ሕይወት የሚሰጠውን ቃሉን እንድንነጋገር እንድንማማር የፈቀደልን ልዑል እግዚአብሔር ስሙ ከአጥራፍ አጥራፍ ከፀሐይ መውጫ እስከ መጥለቂያዋ የተመሰገነ ይሁን። ዛሬ እንደ ልዑል እግዚአብሔር መልካም ፈቃድ የማማተብና የመስገድ ስርዓት እንማማራለን። ቀጥለን ደግሞ ጸሎትን እናያለን። ለአባቶቻችን ለነቢያት፣ ለሐዋርያት፣ ለቀደሙት ለሊቃውንተ ቤተክርስቲያን የቅዱሳት መጻሕፍት ምስጢር የገለጸ እሱ ልዑል እግዚአብሔር ለሁላችን እንዲገልጽልን ቅዱስ ፈቃዱ ይሁን እና ባለፈው በተወሰነ መልክ ስለመስገድ ለማሳየት ሞክሬያለሁ። ማማተብን ግን ስላላሳየሁ አሳያለሁ። በቤተክርስቲያን ውስጥ ዝብርቅርቅ ማለት የለብንም። የአንድ እምነት ተከታዮች ነን። በእውነት ሁላችንም አንድ አይነት መሆን ስለሚገባ ነው ስርዓት የተሰራው። ቤተክርስቲያን አንዲት ናት። ቅድም የተናገርነው ነገር አለ። አባታችን ብለን አንድ ጸሎት ነው የምንጸልየው። አንድ ቅዱስ ሥጋውን አንድ ክቡር ደሙን ነው የምንቀበለው። የሚገርመው ነገር ከአንድ ጽዋ ከአንድ እርፍ ነው ሁሉንም የምንቀበለው። እርፈ መስቀል ይባላል። ደሙን የምንቀበለው አንድ ላይ ነው የምንቆርበው። ስለዚህ አንድ ነው ሰው። አንድ ከሆነ ደግሞ በአንድነት ነው መጸለይ ያለብን። አንድ ላይ እኮ ነው ስንጸልይ በቃ አባታችን ሆይ ብለን በአንድ ላይ ስንጸልይ ተመልከቱ። ያን ፍጹም አንድነት ነው። ለዚህ በዜማ ሁሉ የምንጸልየው አንድ ለመሆን ነው። እግዚአብሔር መቼስ የኛ ዜማ ምናምን በመላእክት የሚመሰገን አምላክ ነው፣ ግን በዜማ እንጸልያለን። ስለዚህ አሁን ስናማተብም እንደዛው አንድ አይነት መሆን ስለሚገባን ማለት ነው። እና እንዴት ነው የምናደርገው? ጣታችንን መስቀለኛ እንሰራለን። እነዚህ 3 ጣቶች እናጥፋለን። በዚህ በአመልካች ጣታችን መስቀል እንሰራለን። መስቀል ነው፣ ይሄ መስቀል ነው በራሱ መስቀል። ሁልጊዜ መስቀል ነው የምንሰራው እና አውራ ጣታችንን በዚያው ላይ እንደርበውና መስቀል እንሰራለን። በዚህ አድርገን እንሰራለን ማለት ነው። ከዛ ወደ ላይ ከፍ አድርገን ወደ ግንባራችን ነው የምናማተው። እንደዚህ አድርገን ከዚያ ከራ ወደ ቀኝ ተመልከቱ። ከዚያ መተን ከሰማይ ነው አይደል? ከሰማይ ሰማያት ወርደህ ማለት ነው። እንደዚህ እናወርደው። ወርደህ ከድንግል ማርያም ተወልደህ ከግራ ቁመት ወደ ቀኝ ቁመት፣ አያችሁ፣ ከሲኦል ወደ ገነት ከጨለማ ወደ ብርሃን የመለስከን ማለት ነው። ተሰቅለህ መስቀለኛ ነው የሰራሁት። ተሰቅለህ ስጋህን ቆርሰህ ደምን አፍስሰህ ማለት ነው። መስቀል ነው ሁልጊዜ የምናስበው። ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በምዕራፍ 3 ቁጥር 1 ላይ እንደተናገረው ማለት ነው ክርስቶስ እንደተሰቀለ ሆኖ በሕሊናችሁ ተስሎ ይኖር ነበር። እናንተ የገላትያ ክርስቲያኖች እንዳታስተውሉ አዚም ያደረገባችሁ ማለት ነው። በጣም የሚገርም ቃል። ስለዚህ እኛ ግን ሁልጊዜ ክርስቶስ እንደተሰቀለ ሆኖ በሕሊናችን መኖር አለበት። በአእምሯችን ማሰብ አለበት። ከሕሊናችን ለደቂቃ ለማይክሮ ሰከንድ እንኳን መጥፋት የለበትም። የክርስቶስ ውለታ ነው የተደረገልን ነገር። እሱን ነው የምናስበው። በየአጋጣሚ እናማትባለን። የምናማተው በብዙ መንገድ ነው። በተለያየ አጋጣሚ እናማትባለን። ነገሮች ሁሉ በማማተብ ነው የምንጀምራቸው። ጸሎታችን የምንጀምረው በማማተብ ነው። በስመ አብ ብለን ነው የምንጀምረው። ስራችንን በስመ አብ ብለን ነው። የተዘግቶ የኖረ ቤት ከፍተን ስንገባ በስመ አብ ብለን እንገባለን። ወንዝ ስናቋርጥ በስመ አብ ነው። ክፉ ነገሮች ሁሉ ሲያጋጥሙ በስመ አብ እንላለን። ክፉን ነገር ከኛ ለማራቅ አጋንንትን ለማራድ ማለት ነው። ክርስቶስ የተሰቀለበት መስቀል ስሙ የሚጠራ አብ ወልድ መንፈስ ቅዱስ ብለን ስንጠራ አጋንንት ከፍታ እንደ እምነታችን ጽናት ይደረጋል። ይህንን ማመን መቻል አለብን ማለት ነው። እና
እንደሱ አድርገን እናማትባለን። በዚህ ምክንያት በተለያዩ ምክንያቶች እናማትባለን። ሌላው መስገድ ነው። ስንሰግድም እንደዚሁ ነው። ጣታችንን እና መስቀለኛ እንሰራለን። ከዚያ በኋላ ግን እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ። ይህንን የግዕዝ ቃል ነው። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ እያል መስገድ ማለት በግንባርና በጉልበት መሬት ላይ ወድቀን መሬት ስመን መነሳት ማለት ነው። ለምንድነው እንደዚህ የምናደርገው? መስገድ እኮ ትሕትና ነው። በቃ ራስን ዝቅ ማለት አፈር ነኝ ትቢያ ነኝ በቃ ወደቅኩ በቃ ትሕትና ነውና እግዚአብሔርን ከፍ የማድረግ የማምለክ ምልክት ነው። ስግደት በቃ የመጨረሻው ምልክት ነው። እግዚአብሔር መገዛታችንን ነው የምናሳየው። 3 ጊዜ እንሰግዳለን። በአካል በነፍስ በመንፈስ ለእግዚአብሔር የተገዛን መሆናችንን ለመግለጽ ማለት ነው። 3 ጊዜ እንሰግዳለን ለአብ ለወልድ መንፈስ ቅዱስ። አንዲት ስግደት ነው ግን ስግደት የሚቀርብላቸው አንድ አምላክ ስለሆነ ማለት እና 3 ጊዜ እንሰግዳለን ማለት ነው። አሰጋገዱን ባለፈው የሰራሁት ቪዲዮ ስላለ እዛ ላይ መመልከት ይቻላል ማለት ነው። እዛ ቀጥለን ሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። እነዚህ የጸጋ ስግደቶችም የማይቀሩ ናቸው በአምልኮታችን ሁሉ ማለት ነው። ቤተክርስቲያን በገባን ጊዜ ቁጥርና በጸሎት ቤታችንም በስዕል ፊት ቆመን የምንሰግዳቸው ስግደቶች ናቸው። እነዚህም መቋረጥ የሌለባቸው ስግደቶች ስለሆኑ ሁልጊዜ ልናደርገው ይገባል። እንደው ወገኖች እኔ በጣም አዝናለሁ። ምክንያቱም ብዙ ክርስቲያኖች አይሰግዱም። ይቅርታ በቃ እንደዚህ ለመገምገም የሚያስችል አቅም የለኝም። ግን በማየው በቃ ሰዎች አይሰግዱም። እንዴት ነው መስገድ እንዳለባቸው አያውቁም። ምን እንደሚሉ ግን በጣም የሚገርመኝ ደግሞ በስግደት ላይ ይከራከራል፣ ሰው ይጨቃጨቃል። ምሳሌ ፕሮቴስታንቶች እናንተ ለእንትን እየሰገዳችሁ ለማርያም እየሰገዳችሁ፣ አንድ ፕሮቴስታንት ግን በጣም የታወቀ በጣም በይቅርታ ነው። እኔ የትኛውን ሃይማኖት አንስቼ አላቅም፣ ማንሳትም አልፈልግም። የራሳችንን እንወቅ። ስለሌላው ሰው ምንም የሚያገባን አይደለም። ግን ያሳዝኑኛል። ፓስተር የተባሉት ጋር ሁሉ የተነጋገሩባቸው ጊዜዎች ነበር። ግን አንተ ትሰግዳለህ ስትለው አዎ ይላል። እንዴት ብለህ ሰገድክ ስትለው ሰግዶ ያውቅ ውሸታም። ተንበርክኮ የጸለየው እንደ ስግደት ያየዋል። መንበርከክና እንትን አንድ አይደለም። ተንበርክኮ ይጸለያል። ሐዋርያት አባቶቻችን ተንበርክከው ወንዝ ዳር እንደው ጸልየዋል። ከቤተሰብ ጋር ከሌሎች ቤተሰቦች ጋር ቅዱስ ጳውሎስንና ቅዱስ ሉቃስን ሲሸኟቸው እንደሰገዱ በሐዋርያት ሥራ ላይ እንደማን ተንበርክከው እንደጸለዩ ተገልጿል። ተንበርክኮ መጸለይ ተገቢ ነው። ይህም መገዛት ነው። ግን ስግደት ሌላ ነው። ስግደት ደግሞ ሌላ ነው። ስለዚህ ስንሰግድ እንዴት ነው የምንሰግደው? ምን ብያልን ነው የምንሰግደው? በህሊናችን የሚመጣውን ነገር ማወቅ አለብን ማለት ነው። ዝም ብሎ በቃ እንደዚህ አይደለም፣ መታወቅ አለበት እና ያ አሰጋገድ መታወቅ አለበት። ስለዚህ እሱን ነው የተናገርኩት። አንድ ክርስቲያን ሲሰግድ በእመቤታችን ስዕል ፊት ተመልከቱ። ይሄ ምስረ ፍቁር ወልዳ ይባላል። እዚህ ፊት ነው ብዙ ጊዜ ታቦት ነች እመቤታችን፣ የጌታ ማደሪያ ነች። የምንሰግደው ለእመቤታችን ብቻ አይደለም። ልብ አድርጉ። እዚህ ውስጥ እንግዲህ ጌታ ለስላሴም ጭምር ነው የምንሰግደው። በቤታችሁ ከሆነ ማለት ነው ስላሴ ስዕል ሊኖረን ይችላል። ማናቸውም ስዕል በስዕል ፊት ሆነን በመስቀል ፊት ሆነን እንሰግዳለን። ምንም ችግር የለውም ማለት ነው። በማናቸው ግን የምንሰግደው ሁልጊዜ ለአብ ለወልድ ለመንፈስ ቅዱስ ለስላሴ የአምልኮት ስግደት፣ ለእመቤታችን ለድንግል ማርያም የጸጋ ስግደት፣ ለቅዱስ መስቀል የጸጋ ስግደት፣ ሌሎች ቅዱሳንም ደግሞ እንደዚሁ የክብር ስግደት እንደምንሰግድ ማወቅ መቻል አለብን። ይህን አይምሮ ምን እንደሚሰራ እንደ አንድ ክርስቲያን ተምሬ አውቄ ነው መስገድ ያለብኝ ማለት ነው። እና እንዴት እንሰግዳለን? ቅድም ለማሳየት እንደሞከር ቤተክርስቲያን ውስጥ አሳይቻለሁ። የተወሰነ ቪዲዮ ሰርተናል፣ ግን ለመድገም ነው እንግዲህ እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ ብለን እንደዚህ ሲመን ነው የምንነሳው። የእጅ አያያዙ ሁሉ አሳይቻለሁ። ለዚህ ይሄ በጣም የሚያግዘው አንደኛ ብድግ እንደማለት ይመቻል፣ ለስግደትም ይመቻል፣ እንዳንደክም አካላችንም እንዳይጎዳ። አንዳንድ እንደዚህ ካደረግነው ምናልባት የእጅ ወለምታ ሁሉ ሊፈጠር ይችላል፣ ብዙ የምንሰግድ ከሆነ ማለት ነው። አሁንም ሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ፣ ሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ ያን 3 ጊዜ እንሰግዳለን። በዚያ በኋላ ደግሞ ሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ለእመቤታችን ለድንግል ማርያም እሰግዳለሁ። ሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ብለን እንሰግዳለን። ከዚያ ወዲያ ለፈለግነው እንሰግዳለን። አሁን ግን በዋናነት ላሳይ የፈለግኩት ደግሞ አሁን በተለይ ሕማማት ነው። ብዙ አብዝቶ ይሰግዳል። ለሕማማት ብቻና ለስቅለት ብቻ ሳይሆን አጠቃላይ ክርስቲያኖች በተለያየ አጋጣሚ ሰውነታቸውን ለእግዚአብሔር ለማስገዛት ቢሰግዱ በጣም ነው የሚጠቀሙት። በዓላት ካልሆኑ በስተቀር
ካልቆረቡ በስተቀር ቢሰግዱ ይጠቀማሉ። ብዙ አብዝተው ቢሰግዱ ማለት ነው። በተለይ ደግሞ በቀኖና ውስጥ ሲሆኑ፣ በንስሐ ውስጥ ሲሆኑ ይሰግዳሉ። ከአባታቸው ከንስሐ አባታቸው ጋር ተነጋግረው ቀኖና ተቀብለው፣ ቀኖና ማለት ስርዓት ማለት ነው፣ ወይም ቅጣት ነው፣ መንፈሳዊ ቅጣት ነው እና እሱን በሚቀበሉበት ጊዜ ይሰግዳል። እንዴት ነው የምሰግደው እያሉ ስለሚጠይቁ እሱን ለማሳየት ይሞክራሉ። አንድ ቀን ደግሞ የነጠላ አለባበስ ማሳያለሁ። ነጠላ ደግድገው ሊሆን ይችላል፣ ወይም ደግሞ እንደኔ ቀሚስ ከለበሱም ደግሞ በጣም ጥሩ ነው እና ግን በአጠቃላይ ሲሰገድ እንዴት ነው የሚሰገደው? እንደዚህ እያልን ነው የምንሰግደው። ይኸው እጄንም አድርገውን ማድረግ ትችላላችሁ። ሰግዳለን። ከዚያ በኋላ እንደዚህ እናደርጋለን። ታያል ይመስለኛል። መስቀለኛ ነው የሚሰራው። እንደዚህ አደርጋለሁ። ደረቴን ታደርጋለሁ። እንደዚህ ያደረግን እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ። ወይም ደግሞ ብቻቸውን ከሆኑ በተለይ በግል ልምዴ የሚሰገደው ሁልጊዜም ይቅርታ ለማግኘት ነው፣ የኃጢአት ስርየት ለማግኘት ነው እና አቤቱ ማረኝ ነው። ማረኝ በማድረግ በመናገር በማሰብ ያጠፋሁትን ጥፋት ይቅር በለኝ እያልን እሱን ያጠፋነውን ጥፋት እያሰብን ነው የምንሰግደው። ስለዚህ እግዚአብሔር ሆይ ማረኝ፣ አምላክ ሆይ ማረኝ፣ ጌታ ሆይ ይቅር በለኝ፣ አባት ሆይ ራራልኝ፣ እግዚአብሔር አብ ሆይ ማረኝ፣ እግዚአብሔር ወልድ ሆይ ይቅር በለኝ፣ እግዚአብሔር መንፈስ ቅዱስ ሆይ ራራልኝ፣ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ማረኝ፣ መድኃኔ ዓለም ሆይ ይቅር በለኝ፣ አማኑኤል ሆይ ራራልኝ፣ ክርስቶስ ሆይ እዘንልኝ፣ ስለ እናትህ ስለ ድንግል ማርያም ብለህ ማረኝ፣ ስለ ኪዳነ ምሕረት ብለህ ማረኝ፣ ስለ መብርሃን ብለህ ይቅር በለኝ፣ ስለ ሰዓሊተ ምሕረት ስለ ድንግል ማርያም ብለህ እዘንልኝ፣ ስለ ቅዱሳን መላእክትህን ብለህ ማረኝ፣ ስለ ቅዱስ ሚካኤል ስለ ቅዱስ ገብርኤል ስለ ቅዱስ ሩፋኤል ብለህ ይቅር በለኝ፣ ስለ ፋኑኤል ራጉኤልና ኦራኤልን ብለህ እዘንልኝ፣ ስለ ሱራፌልና ኪሩቤል ብለህ ራራልኝ። አቤቱ ስለ ቅዱሳን አበው ብለህ ማረኝ፣ ስለ አባታችን አዳም ስለ ኖህ ብለህ ይቅር በለኝ፣ ስለ አብርሃም ስለ ይስሐቅ ስለ ያዕቆብን ብለህ እዘንልኝ፣ ስለ ሄኖክና ስለ ኢዮብ ብለህ ራራልኝ፣ ስለ ቅዱሳን ነቢያትን ብለህ ማረኝ፣ ስለ ኢሳይያስ ስለ ሙሴ ስለ ኤርሚያስን ብለህ ይቅር በለኝ። አቤቱ ስለ ሕዝቅኤል ስለ ዳንኤል ስለ ዮናስን ብለህ እዘንልኝ፣ ስላጠመቀህ ስለ ዮሐንስ ቅድስና ብለህ ራራልኝ፣ ስለ አባቶቻችን ስለ ሐዋርያት ብለህ ማረኝ፣ ስለ ቅዱስ ጴጥሮስ ስለ ወንድሙም ስለ እንድርያስ ብለህ ይቅር በለኝ፣ ስለ ቅዱስ ዮሐንስና ስለ ቅዱስ ያዕቆብ ብለህ እዘንልኝ። አቤቱ ስለ ሐዋርያ ስለ አሕዛብ ሐዋርያ ስለ ጳውሎስ ብለህ ራራልኝ። አቤቱ ስለ ቅዱሳን ደቀ መዛሙርትህም ብለህ ማረኝ፣ ስለ ቅዱስ ማርቆስ ስለ ቅዱስ ሉቃስ ብለህ ይቅር በለኝ፣ ስለ ዮሴፍና ኒቆዲሞስ ብለህ እዘንልኝ። ከሞት ስላስነሳው ስለ አልዓዛርም ብለህ ራራልኝ፣ ስለ ቅዱሳት አንስት ብለህ ማረኝ፣ ስለ መግደላዊት ማርያም ብለህ እዘንልኝ። አቤቱ ስለ አልዓዛር ከሞት ስላስነሳ እህቶች ስለ ማርታና ስለ ማርያም ብለህ ራራልኝ። አቤቱ ስለ ቅድስት ሰሎሜም ብለህ እዘንልኝ። ስለ ቅዱሳን ጻድቃን ብለህ ማረኝ፣ ስለ ጻድቁ አባት ስለ አባ ተክለ ሃይማኖት ስለ አባ ገብረ መንፈስ ቅዱስ ስለ አባ ዜና ማርቆስም ብለህ ይቅር በለኝ። አቤቱ ስለ አቡነ ሐራ ድንግል ስለ ዜና ማርቆስ ብለህ ራራልኝ፣ ስለ ቅድስት ክርስቶስ ሰምራን ብለህ ይቅር በለኝ። አቤቱ ስለ ቅዱሳን ሰማዕታት ብለህ ማረኝ፣ ስለ ሰማዕቱ ስለ ቅዱስ እስጢፋኖስ ብለህ ይቅር በለኝ፣ ስለ ቂርቆስና ስለ ኢየሉጣ ብለህ እዘንልኝ፣ ስለ ቅድስት አርሴማ ብለህ ራራልኝ። አምላከ ቅዱስ ጊዮርጊስ ሆይ ማረኝ፣ አምላከ ቅዱስ ጊዮርጊስ ሆይ ማረኝ፣ አምላከ ቅዱስ ጊዮርጊስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ስለተባሉ ስለተቸነከርክባቸው ችንካሮች ሁሉ በእነዚህ ሁሉ እየሰገድን ማለት ነው ይቅር በለኝ። አቤቱ የሾህ አክሊል ደፍተህ በቀራንዮ ስለመታየትህ ብለህ ይቅር በለኝ። 6666 ጊዜ ስለመገረፍህ አቤቱ ልብሶችህን ስለመገፈፍህ ብለህ ማረኝ። ፊቶችህን ብርሃናዊ ፊቶችህን በጥፊ ስለመጠፋትህ ምራቅ ስለተቀበሉ ቅዱስ ገጽህ ብለህ ማረኝ። ይህን በመሰለው ሁሉ እያልን ልንሰግድ ልንማጸን እንችላለን ማለት ነው። በንስሐ ጊዜ ይህንን ብንል እኔ በቃ ያለኝን የግል ልምዴን ነው
በአባቶቻችን ደግሞ ይሄ ክላላይሶን የሚሰጡ ነገሮች አሉ። እነሱ ምናልባት የመቁጠሪያ ትምህርት ከተማማርን እሱን ልንነጋገር እንችላለን። በአጠቃላይ ግን ስግደት ይህንን ነው የሚመስለው ማለት ነው። በመቀጠል ደግሞ ጸሎት እናያለን። ጸሎት ምንድን ነው? ጸሎት ምንድን ነው? እንዴት እንጸልያለን? የሚሰማ የማይሰማ ጸሎት አለ ወይ? እግዚአብሔር የማይሰማው ጸሎት አለ ወይ? የሚሉትን በመጠኑ ማብራራት የሚገባ ነው የሚሆነው። ጸሎት ወደ እግዚአብሔር ምስጋናን፣ ልመናን ማቅረብ ነው። ከእግዚአብሔር ጋር መገናኘት ነው። ጸሎት ለመነ ነው፣ ልመና ነው። እግዚአብሔርን የምንለምነው ሁሉን ቻይ የሆነውን አምላክ እግዚአብሔርን። ስለዚህ ጸሎት አንደኛ የአምልኮት መገለጫ ነው። የማይጸልይ ሰው ያመልካል ማለት አይቻልም። ሁሉን ነገር እችላለሁ ያለ ትዕቢተኛ ነው የሚሆነው። ጸሎት ግን በግድ ነው። በቃ የሚያመልክ ሰው መጸለይ ያለበት እግዚአብሔርን የሚፈራ ሰው፣ እግዚአብሔርን አውቀዋለሁ ፈጣሪ ያለኝ ሁሉን ቻይ ብሎ የሚያምን ሰው ማለት ነው። ስለዚህ የእምነት መገለጫ ነው። የእምነት መገለጫ ነው። ስለዚህ በደልን ይቅር ለማስባል እግዚአብሔር እንዲምረው፣ ስራው እንዲባረክ፣ ህይወቱ እንዲባረክ፣ የሚሻውን የሚፈልገውን ሁሉ ይጠይቃል፣ ይለምናል ማለት። ሁለተኛ ጸሎት የፍቅር መግለጫ ነው። የፍቅር መግለጫ ነው። የምንወዳቸውን ሰዎች ለማግኘት እንደምንጓጓ ሁሉ እግዚአብሔርን ከልቡ የሚወድ ሰው ለመጸለይ ይጓጓል። ሁልጊዜ ይጸልያል። ሳታቋርጡ ጸልዩ እንዳለ ሐዋርያው ማለት ነው። ሳያቋርጥ ይጸልያል። በየአጋጣሚ ሁሉ ለአምላኩ ይነጋገራል። ከምንወዳቸው ሰዎች ጋር በአካልም በስልክም ስንነጋገር ደስ እንደሚለን በጣም ጊዜያዊ ነው ያ ደስታ። እውነተኛው ደስታ ግን ከእግዚአብሔር ጋር መገናኘት። ነፍስ ከእግዚአብሔር ጋር ስትገናኝ እረፍት ታገኛለች፣ ሰላም ታገኛለች፣ ደስታ ታገኛለች። በምንም መንገድ የማይገኝ ደስታ ነው። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁን ሰላም ዓለም አይሰጣችሁም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ የተናገረው ቃል ማለት ነው። ሰላሜን እሰጣችኋለሁ። ከእግዚአብሔር የሚገኝ ሰላም፣ ሁከት የሌለበት ሰላም፣ ጭንቀት የሌለበት ሰላም፣ እውነተኛው ሰላም እሱ ነው። ስለዚህ ሰላምን ለማግኘት ምን እናደርጋለን? እንጸልያለን ማለት። ነገር ግን ጸሎት ሁለት አይነት ነው። ሁለት አይነት ተገቢና ተገቢ ያልሆነ ተብሏል። ተገቢ የሆነ አሁን እንዳልኩት በፍጹም ልብ በፍጹም ነፍስ እግዚአብሔርን አምኖ ሰሚ ፈራጅ አምላክ አለ ብሎ የሚጸለይ ጸሎት። ስለዚህ ተገቢ የሆነ ጸሎት የምንለው እሱ ነው። በእምነት ሆኖ እግዚአብሔር መኖሩን አምኖ በደሉን ደግሞ አምኖ ደካማነቱን ተቀብሎ በጣም ፍጹም ሰው ደካማ ነው፣ በቃ እኔ አልችልም አንተ ግን ትችላለህ ብሎ የሚጸለይ ጸሎት በቅንነት በየዋህነት ሆኖ የሚጸለይ በንስሐ ሆኖ በደልን በማመን የሚጸለይ ጸሎት እሱ ተገቢ ጸሎት ይባላል። ተገቢ ያልሆነ የግብዝ ጸሎት ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ የገለጸው አይነት ጸሎት ማለት ነው። ግብዞች ሊታዩ ለታይታ ማለት ለመታየት ብቻ እነሱ ዋጋቸውን ተቀብለዋል ነው ያለ። በማዕዘን ቦታ ላይ ቆመው ይጸልያሉ፣ ወይም በአደባባይ ላይ ቆመው ይጸልያሉ። በማዕዘን ማለት በቃ አራት በዚያም የሚሄደው ሰው እንዲያቸው ማለት ነው። ጸሎተኛ ናቸው ለመባል ነው። ስለዚህ በእግዚአብሔር ዘንድ ግን ምንም ዋጋ አላገኙም ነው ያላቸው። ስለዚህ አይነቱ ጸሎት ለሰው ተብሎ የሚጸለይ ጸሎት እሱ ተቀባይነት የለውም ማለት ሃይማኖት የሌለው ጸሎት ያን ባለማመን ንስሐ ሳይገባ ሰው ዝም ብሎ በቃ እግዚአብሔርን አላዋቂ አድርጎ ማለት የማያይ አምላክ አድርጎ የሚጸለይ ጸሎት እሱ ተቀባይነት የሌለው ጸሎት ነው ማለት ነው። እና እሱን ነው ማየት ያለብን በጸሎት ወቅት። ሌላው ጸሎት በሁለት ደግመን ልናየው እንችላለን። ይህም ደግሞ የግልና የማህበር ጸሎት ይባላል። የግላችን በግላችን የምንጸልየው ጸሎት ነው። ያው በርህን ዘግተህ የተባለው አይነት ማለት ነው። በርህን ዝጋ፣ አንተ ግን በምትጸልይበት ጊዜ በርህን ዝጋ፣ በስውር ሆነህ ጸልይ፣ በስውር የሚያይ አምላክ በግልጽ ይከፍልሃል። በስውር አንተ የጸለይከውን ጸሎት ይሄ ብዙ ዝርዝር አለው፣ ብዙ ሚስጥር አለው፣ ትርጉም አለው ማለት ነው። እሱን እንነጋገርበታለን። ለጊዜው ግን ዋናው ነገር ምንድነው? ብቻችን ሆነን በምንጸልይበት ጊዜ ማንም እንዲያውቅ ብለን አይደለም። በቃ በራችንን እንዘጋለን፣ ብቻችንን እንጸልያለን፣ እግዚአብሔር ጋር ሆነን እንነጋገራለን። ስለዚህ እግዚአብሔር ደግሞ ያንን ዋጋችንን በግልጽ ይከፍለናል፣ በአደባባይ ይከፍለናል። በሚመጣበት ጊዜ አሁንም በምድር ላይ በረከትን እናገኛለን። በሚመጣበት ጊዜ ደግሞ እናንተ የአባቴ ብሩካን ዓለም ከመፈጠሩ አስቀድሞ የተዘጋጀላችሁን መንግስት ትወርሱ ዘንድ ወደ እኔ ኑ ከሚላቸው ጋር ያደርገናል ማለት ነው። ኃጢአታችን ይቅር ይባላል።
ልመናችን ይሰማል ነው። የማህበር ጸሎት ያው በአንድ ላይ ሆነን በጋራ የምንጸልየው በቤተክርስቲያን ሊሆን ይችላል። በቤተክርስቲያን ለምሳሌ ኪዳኑ፣ ማህሌቱ፣ ቅዳሴው ይህን የመሰለ የማህበር ጸሎት አለ። በሌላም በአዳራሽ ሊሆን ይችላል፣ በቤታችንም ውስጥ ሊሆን ይችላል። እንዲሁም ደግሞ የቤተሰብ ጸሎት አለ። የቤተሰብ ጸሎት ጠዋት ማታ በማዕድ ጊዜ የምንጸልየው ጸሎት በማህበር ሆነን በአንድ ሆነን የቤተሰብ ጋር የምንጸልየው ጸሎት ነው እና በዚህ ወቅት አባወራው በስመ አብ ብሎ ይጀምራል ማለት ነው። ምናልባት ከቤተሰብ ውስጥ ደግሞ ክህነት ያለው ካለ ክህነት ያለው ሰው ይባርካል እና በዚህ አይነት መልክ አብሮ የሚጸለየው ጸሎት እሱ ጸሎት አለ። ሌሎች ግን ልዩ ልዩ ጸሎቶች አለ። ለምሳሌ ባህታውያን ጸሎት አለ፣ የማይቋረጥ በተለይ የመቁጠሪያ ጸሎት አለ። እንደገና የካህናት ጸሎት አለ፣ ስልጣነ ክህነት ያላቸው ብቻ። ለምሳሌ እንደ ጸሎተ ዕጣን የመሳሰሉት፣ እንደ ጥምቀት የመሳሰሉት፣ እንደ ፍታት የመሳሰሉት ምሳውን እኛ ምንጸልያቸው አይደሉም ማለት ለምናን የተፈቀደ ያለ ካህናቶች የሚጸልያቸው ጸሎቶች አሉና ጸሎት ብዙ ነው። ማንኛውም ግን እያንዳንዱ ጸሎት ግን ማንኛውም ጸሎት 4 ክፍሎች ነው ያሉት። እነዚህ ምንድናቸው? ምስጋና፣ ንስሐ፣ ልመናና ምልጃ ይባላሉ። እነዚህ ይባላሉ። የመጀመሪያው ምስጋና ነው። የጸሎት የመጀመሪያው ክፍል ምስጋና ነው፣ ማመስገን ነው። እግዚአብሔር ማመስገን ነው። የተፈጠርነውም ለምስጋና ነው ወገኖች፣ ማወቅ ያለብን ነገር ይሄ ነው። እግዚአብሔር ለማመስገን ነው። ሰው የተፈጠረው ለምስጋና ነው። እግዚአብሔር ማመስገን አለብን። ስለምን እናመሰግነዋለን? ግሩምና ድንቅ ሆኜ ተፈጥሬያለሁ እናመሰግንሃለሁ አለ ቅዱስ ዳዊት በመዝሙር ላይ ተመልከቱ። ግሩምና ድንቅ ሆኜ ሰው አድርገህ ስለፈጠርከኝ አመሰግንሃለሁ። አቤቱ ክርስቲያን ስለሆንኩ ደግሞ ከምንም በላይ አመሰግንሃለሁ። ልጅ ተብዬ እንድጠራ ስለፈቀድክልኝ ከክርስቲያን ቤተሰብ ተገኝቼ ወጥቼ ወርጄ ለፍቼ ደክሜ አይደለም ክርስትናን የተቀበልኩት፣ እንዲሁ በቸርነት እንዲሁ እኔ ሳላቅስ ክርስቲያን ሆኜ አገኘሁ እና ስለ ኃጢአት ብዛት ደግሞ ስጋህን ስለቆረስክ ደምህን ስላፈሰስክ አመሰግንሃለሁ። ስለ ስንቱ እናመሰግነዋለን። ስለምንሞቀው ፀሐይ፣ ስለምንተነፍሰው አየር፣ ስለምንኖርበት ሀገር፣ ስለምንመገበው ምግብ፣ ስለ ጤንነታችን፣ ስለ አካላችን። አንድ ጊዜ መምህራችን ምን አስተማሩን በጣም አረሳው። እሳቸው መምህራቸው እንደነገራቸው ነው የነገሩን እና አንድ ሰው ሽንቱን ከልክሎት አሉ እና በጣም ሲሰቃይ አይቼ ሁልጊዜ ሽንቴን ስሸና አመሰግነዋለሁ ሳልጨነቅ ደፋ ስለወጣልኝ ነው። ስለዚህ እንኳን እናመሰግነዋለን፣ እናስተውላለን። ስለምን ተነፍስ አየር አንዳንድ ጊዜ እኮ አየር ተዘግቶባቸው በጣም የሚጨነቁ ሰዎች አጋጥሞ ሊሆን ይችላል። እኛ እንደ ልባችን ስለምንሰው ቀላል ነገር አድርገን ማየት የለብንም ማለት ነው፣ ማየት የለብንም። ስለዚህ ስለ ሁሉ እናመሰግናለን፣ በሁሉ እናመሰግናለን። ስንነቃ በዚያው ተኝተን አለመቅረታችን የሚያስገርም ነው። እናመሰግነዋለን። ከእንቅልፋችን የሰላም እንቅልፍ ስለሰጠን፣ ተኝተን ስላደን፣ ጎናችን የሚያርፍበት ነገር ስለሰጠን እናመሰግነዋለን። ስለ ቤተሰቦቻችን ስለሰጠን ሚስት፣ ስለሰጠን ባል፣ ስለሰጠን ልጆች እናመሰግነዋለን። ወንድሞች እህቶች፣ ምዕመናን ስለሰጠን፣ በአካባቢያችን እንድትሰሙኝ እግዚአብሔር ስለፈቀደ ማመስገን አለን። እግዚአብሔር እናመሰግነዋለን። ምስጋና በጣም ብዙ ርዕሱ ብዙ ነው። ከምንም በላይ ግን ሁልጊዜ ክርስቲያን መርሳት የሌለበት በክርስቶስ የተቀበለልን መከራ እያሰበ ማመስገን አለን። ጌታዊ ሳይገባን በማይገባ ቦታ ተወልደህ ሰው ሁነህ ስላዳንከኝ አመሰግንሃለሁ። ቸል ስላላልከኝ ወጣፍቼ እንድቀር ከምንም በላይ ደግሞ እኔ በጣም የሚደንቀኝ እንድጸልይ ስለፈቀድልኝ አመሰግነዋለሁ። እንዲሁ ኃጢአተኛ ነህ፣ ጎስቋላ ነህ፣ በተበታተነ ህሊና ምን እሰማሃለሁ አንተ እንደው ዝም ብለህ ተኛ ብሎ ሳያስተኛኝ። ጸሎት በእግዚአብሔር ፈቃድ ነው የሚጸልየው። ዝም ብሎ ሰው የፈለገ ሁሉ አይጸልይም። ስለዚህ እግዚአብሔር ልባችንን ስላነሳሳው ነው ቆመን የምንጸልየው። ስለዚህ ስንጸልይ በጣም ከምንም በላይ በመጸለያችን እናመሰግንህ። እንዳመሰግነ ስለፈቀድክልኝ አመሰግንሃለሁ ማለት አለብን ማለት ነው። ሌላው ንስሐ ነው። ንስሐ ማለት ማረኝ። አስቀድመን ንስሐ ገብተን ሊሆን ይችላል፣ ግን ምንም ማለት አይደለም። ሰው በማድረግ በገቢር ይባላል፣ በመናገር በነቢብ ይባላል። በመናገር ብዙ ነው የምናጠፋው፣ በማሰብ በማውጠንጠን በህሊና ብዙ ነው የምንበድለው። ስለዚህ ጌታ ሆይ በዚህ ሁሉ የበደልኩትን በደል ይቅር በለኝ ማለት አለ። እንደውም ጸሎታችን አብዛኛው ማረኝ ነው እኮ በቃ። አሁን ስግደቱም ላይ በቅዳሴውም ላይ በመሐሌቱም ላይ ሁልጊዜ ምንም ማረን ነው በቃ። ምሕረትህ ከኛ አትራቅ ነው። እንደ ቸርነትህ ካልሆነ በስተቀር እንደ ኃጢአታችን ብዛት፣ እንደ ሰውነታችን ክፋት፣ እንደ ሐሳባችን ጠማማነት ፈጽሞ በፊት የምንቆም አይደለም። መኖር እንኳን የሚገባን አይደለም። ግን እንደ ቸርነትህ ማረን፣ እንደ ይቅር ባይነትህ ማረን አብዝተን ማለት አለብን። ይቅር በለን ማለት አለብን። መማፀን አለብን። ሰው ሁልጊዜ ስለ ኃጢአቱ መማፀን አለብን።
ብዙ ጊዜ ኃጢአት የማይታየው ሰው በጣም ወደ እግዚአብሔር ያልቀረበ ሰው ገና የጎሰቆለ ሰው ነው ማለት ነው። እሱ ማየት የምንጀምረው ግን በጣም ጥሩ ህይወት ላይ ስንገባ እየገባን ይመጣል። የእግዚአብሔር ንጽህና እንኳን የእግዚአብሔር የቅዱሳኑ ንጽህና ስናውቀው የኛም ጉስቁልና እናየዋለን፣ ክፋታችን ይገባናል። ያን ጊዜ በጣም አብዝተን እናለቅሳለን ማለት ነው። ስለዚህ በጣም በተቻለ አቅም እንባ እያፈሰሰ ጸልይ በጣም ጥሩ ነው። እኔ ማላደርገውን ነገር መናገር በዚህ ላይ በጣም ከባድ ነው። አንድ ዘለላ እንባ እንኳን ማምጣት በጣም እንዴት ያለ መታደል ነው። ይህ ከእግዚአብሔር የሚሰጥ ነው። ግን በቃ እባክህ እንዳለቅስ እርዳኝ። በእንባ የተማጸኑህን በእንባ የተማጸኑህን የእነሱን እንባ ተቀበል፣ ስለኔ ተቀበልልኝ። ለአልዓዛር ብለህ እንባህን ያፈሰስክ ጌታ፣ ስለ ብዙዎቹ ብለህ ያለቀስክ ጌታ፣ ይቺ እንባ ለኔ ትሆንልኝ፣ ለኔ መማሪያ ይሆንልኝ፣ ለይቅርታ ይሆንልኝ ማለት ይገባናል። እኛ እንኳን ባናለቅስ ማለት እኛን እንኳን ባናለቅስ እንደሱ ማለት አለብን። ይቅርታ ነው። ሁለተኛው ልመና ነው። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። ለሚያንኳኳ ሁሉ ይከፈትለታል፣ ለሚለምንም ሁሉ ይሰጠዋል። ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ጌታችን የሰጠን ቃል ኪዳን ትልቅ ቃል ኪዳን። ለምኑ፣ ማናቸውንም ለምኑ ነው የተባለው። ምንም በቃ የሚያስፈልገንን ነገር ሁሉ፣ የማይጠቅም ነገር መለመን የለብንም። የምትለምኑትን አታውቁም ብሎ እንደተናገረ እንደዛ እንደ ዮሐንስ እንደ ዘብዴዎስ ሚስት እና የሱ የልጆቹ እናት የለመነችው ልመና ሞትን ስለለመነች ማለት እንደዛ መለመን የለብን። ግን የሚጠቅመንን ነገር በስጋዊ ህይወታችን በመንፈሳዊ ህይወታችን አስፈላጊ የሆኑትን ነገሮች እንለምናለን ማለት ነው። ለምሳሌ እውቀት ያጣ እውቀት እንዲሰጠው እግዚአብሔር በለገሰና አይለምን ይሰጠዋል ነው የተባለው። በእምነቱ ለማናቸውም ነገር ይሰጠን። እግዚአብሔር የከለከለን ነገር የለም። ከለከለን ሀብት፣ ጤንነትን ስጠኝ ብለን ይህንን ያመኛል፣ ይሄ ይሰማኛል፣ እባክህ ደሜ እየገፋ ነው፣ በጣም ተቸግሬያለሁ፣ ስኳሬ እንደዚህ ሆኗል፣ ጨጓራዬ እንደዚህ ሆኗል፣ ጉበቴ እንደዚህ ሆኗል፣ በትክክል ቁሜ እንዳመሰግንህ ጤንነትን ስጠኝ። እንድጾም መጾም የሚችል ጨጓራው ደህና የሆነለት ሰው ነው አይደል እንዴ? ስለዚህ በቃ ተስተካክዬ እንድጾም መድኃኒት ከመውሰድ አንተ ፈውሰኝ። በቃ መድኃኒት ያንተ ነህ። ለቅዱስ ሥጋ ለክቡር ደምህ አብቃኝ፣ ለንስሐ አብቃኝ። ንስሐ ያልገባን ሰዎች ንስሐ አባት እንኳን እንዲኖረኝ እርዳኝ እባክህ፣ ኃይል ስጠኝ። ያልተስተካከሉ ነገሮች አሉኝ አስተካክለኝ ማለት መቆረጥ የሚገባን እንዳለ ሆኖ ማለት ነው። ግን በልመና ነው ሁሉ የሚገኘው። ልጆች የሌሉት ልጆች እንዲኖሩ፣ ትዳር የሌለው ትዳር እንዲኖረው፣ በቃ የተስተካከለ ትዳር። ማንንም ልናገባ እንችላለን ያለ እግዚአብሔር ፈቃድ የሆነ ግን ስቃይ ነው፣ መከራ ነው። መከራ ውስጥ ፈተና ውስጥ ከመግባት ግን እግዚአብሔርን አስቀድሞ መለመን፣ እንዳንተ ፈቃድ የምትኖር አንተን የምታውቅ አንተን የምትፈራ አንተን የሚያገለግልን እውነተኛውን ሰው ስጠኝ፣ በእውነት የትዳር አጋሬን ስጠኝ ማለት አለበት። ትዳር የሌለው ሰው ማለት ትዳር ያለን ደግሞ ትዳራችንን እንዲባረክልን፣ ሰላም እንዲሆን፣ ፍቅር እንዲሆን በመካከላችን አንተ ሁሉ ጊዜ ኑር። ፈተናውን አርቅልን፣ ያጋንንት ፈተና አለብን በቃ ማለት። ስለ ጸባያችን እንኳን መጸለይ የሚገባን ነው የሚመስለኝ። የራሳችን ጸባይ በጣም አስቸጋሪ ነው አይደል? በቃ እኔ ጎስቋላ እኮ ነኝ፣ እባክህ ደግ አባት እንደሆን እርዳኝ፣ ደግና ሩህሩህ ባል እንደሆን እርዳኝ፣ እባክህ ለባሌ እንድታዘዝ ጸጋህ ያለ ሴት እንደሆን እርዳኝ ማለት አለብሽ እህቴ። እንደዚህ ማለት አለብሽ። ያለ ጸጋ እግዚአብሔር ዛሬ ይሄ ፖለቲካው የሚጎራውን እየሰማን በቃ ሴትና እንዲህ ወንድ በእግዚአብሔር በጣም ይቅርብን። በቃ የማይጠቅም ነገር ነው። ፖለቲካ ሌላ ነው፣ እግዚአብሔር ሌላ ነው። እግዚአብሔር መንግስት መኖር ሰው በትህትና ነው። ባሎች ሆይ ሚስቶቻችሁን አክብሩ፣ አካላችሁ እንደሆናችሁ አድርጋችሁ አክብሩ። ሚስቶቻችሁን ውደዱ፣ ክርስቶስ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ክርስቶስ ቤተክርስቲያንን እንዴት አድርጎ ነው የወደዳት? እስከ ሞት ድረስ። ሚስትህን እስከ ሞት ድረስ እንድትወድ ኃይል ስጠኝ። ለምን? አለበለዚያ አትችልም። ሚስቶች ሆይ ለባሎቻችሁ ተገዙ። በጣም ከባድ ነው፣ የሚከነክን ቃል ሆኗል በዚህ ዘመን ግን እግዚአብሔር ቃል ነው የሚለው። እኔ እንዴት አድርጌ ላስተካከል አልችልም። ማንም ሰው እንዲህ ማድረግ የለበትም። ትርጉም ልንሰጠውም አይገባም። በቃ ተገዙ። ቤተክርስቲያን ለክርስቶስ እንደምትገዛ ነው የሚለው። ይልቅ ይህን ጸጋ ስጠኝ፣ ለባሌ እሺ በእጄ ብዬ እንድገዛው፣ ጌታዬ ብዬ ሳራ ለባሏ ለአብርሃም እንደተገዛች እንዳገለገለች ክብርም እንዳገኘችበት እንደሱ እንዳደርግ ጸጋህን አድለኝ ማለት ነው የሚገባው። መጸለያ ነው ያለብን ማለት ነው። ጸሎት ይህን ነው። ልመና የራሳችን ህይወት በተመለከተ መለመን ነው። ያጣነውን ነገር ሁሉ እግዚአብሔር ይሰጣል።
እሹ ታገኛላችሁ። እኔ እምነቴ ነው። እሹ ታገኛላችሁ። እግዚአብሔር ልጆቹን ቸል አይልም። ሁሉ በእጁ ሁሉ በደጁ ነው። ይህን ማመን ቸርነቱን ፍቅሩን ማመንና መለመን ለምኑ ተብሏል። ለምኑ ተብለናል። ስለዚህ ለምነን እናገኛለን። ሌላው ምልጃ ነው። ምልጃ ስለሌሎች ስለምናቃቸውም ስለማናቃቸውም መጸለይ ማለት ነው። በጣም ተገቢ ነው። በቃ በዓለም ዙሪያ ላሉት ሁሉ እንጸልያለን። ጸልዩልን ላሉን ሁሉ እንጸልያለን። ስለ ልጆቻችን አብዝተን እንጸልያለን። ስለ ቤተሰባችን መጀመሪያ እንደውም መጸለይ ያለብን ስለሆነ ስለ ትዳር ጓደኛ መጸለይ ያለብን። እግዚአብሔር ሆይ እባክህ ብርታት ስጣት፣ ጸጋ ይጓደልባት፣ ጤንነቷን ጠብቅልኝ እባክህ፣ ከክፉ ነገር ሁሉ ጠብቃት፣ በመውጣት በመግባቷ ሁሉ አንተ ከሷ ጋር ሁን። ልጆችን ትምህርታቸውን ግለጽላቸው፣ ጸጋ ሞገስ ሆናቸው፣ በሄዱበት ቦታ ሁሉ መጸለይ ያለብን ስለ ልጆቻችን፣ ስለ ቤተሰባችን፣ ስለ ጎረቤቶቻችን፣ ስለሚያገለግሉት ስለ መምህር አዲስ ብንጸልይ ይሆን አለበት። አካሰው እግዚአብሔር ሆይ ጸጋን አብዛለት፣ ሞገስ ሆነው የተናገረው እንዲሰማ አድርግለት፣ የቃልን ደጅ ክፈትለት። ጸልይ ይገባል። ለመምህራን፣ ለካህናቱ እናቶቻችን እንዴት ነበር የሚሉት? ታቦቱን ከመንበሩ ካህኑን ከደብሩ አታጥፋብን። እንዴት አይነት ጸሎት ነው! አሁን ስንት ምዕመን እንደሚጸልይ አላውቅም። ምንም እንደውም ቄስ ስናና ጳጳስ ስናማ ነው ምኑ ይልቅ እግዚአብሔር ጸጋውን እንዲያበዛላቸው መጸለይ ነው ያለብን። ስለዚህ ስለ ካህናት እንጸልያለን፣ ስለ ነገስታት እንጸልያለን፣ ስለ መሪዎቻችን እንጸልያለን። አቤቱ እግዚአብሔር አምላክ ሆይ ፍርድ ተጓደለ፣ ድሃ ተበደለ የሚሉ መሪዎች ስጠን ብለን እንጸልያለን። ስለነሱ ጸጋ አብዛላቸው፣ ሞገሱ ናቸው። በቃ በሄዱበት ሁሉ ስለ ሀገር ክብር እንዲዋጉ፣ ቤተክርስቲያንን ክብር እንዲያስጠብቁ፣ ለጳጳሳቱ ሞገስ እንዲሆናቸው፣ እግዚአብሔር እንዲሰሙ፣ ግርማ እንዲሆናቸው እንጸልያለን ማለት ነው። ስለ ሀገር ሰላም፣ ስለመላው ዓለም ሰላም እንጸልያለን። በየቦታው ጦርነት አለ፣ ረሃብ አለ፣ መከራ አለ፣ ስቃይ አለ፣ ስደት አለ፣ መፈናቀል አለ። አቤቱ ይቅርበል፣ ምድሪቷን ይቅርበል። ፈጥረህ በፍጡር እጅ አታጥፋን፣ እግዚአብሔር ወይ ራራልን። ዛሬ የሚሰማው ነገር ሁሉ በጣም ከባድ ነው። እኛ ላይ ስላልደረሰ ግን ስንቶቹ ቤተሰቦቻችን ናቸው በስቃይ ውስጥ ያሉት? ስንቶቹ ገዳሞች እየተዘጉ ናቸው። ስለዚህ ገዳማቱን እግዚአብሔር እንዲያስብ፣ ቤተክርስቲያንን ከጥፋት እንዲታደግልን፣ በሌሎች ሀገሮች የደረሱ ጥፋት በእኛ ቤተክርስቲያን ላይ እንዳይደርስ ተግተን መጸለይ አለብን። ልመናስ ምልጃስ ነው። ስለሌሎች መጸለይ፣ በህመም ላይ ስላሉ፣ በስቃይ ላይ ስላሉ፣ ስለሞቱ ወገኖቻችን ነፍሳቸውን ማርልን ብለን ወልደ አረጋዊን ወልደ ዮሐንስን አቤቱ የአባቴን የወንድሜን ነፍስ ማርልን፣ እናቴን የወለተ ዮሐንስን ነፍስ በወዳጆች በእነ አብርሃም በእነ ይስሐቅ በእነ ያዕቆብ እቅፍ በገነት አሳረፍልኝ። ረፍተ ነፍስ ስጣቸው። ከሰው ጥፋት ካንተ ምሕረት ጠፋ። የበደሉትን በደል ያጠፉትን ጥፋት አታስ። የመወለድ ትርጉም ምንድን ነው? ልጅ ሁኜ ስለ ወላጅ ልጆች የማጸልይ ከሆነ ምን ረዳቸው? ያቻለ ያስፈታል። እንደው ቢያንስ ግን በዕለት ጸሎታችን ልንረሳቸው አይገባም። እነዚህ በአጸደ ነፍስ ያሉ ወገኖች ይጸልያሉ፣ ለእኛ ይጸልያሉ፣ እንደገና ደግሞ ይታዘባሉ። ተረሳን ይላሉ። ልንረሳቸው አይገባም። በእነሱ መተናል፣ በእነሱ ተገኝተናል። በእነሱ ነው እዚህ አሁን በምድር ላይ ያለው። ስለዚህ ተጋድሎን ጨርሼ ወደ እነሱ እስከሄድ ድረስ ለእነሱ ጸልያለሁ። ምልጃ ማለት እሱ ነው። እንማልዳለን፣ ስለሌሎቹ ሰላም ማግኘት፣ በረከት ማግኘት እንለምናለን ማለት። እግዚአብሔር አምላካችን ሆይ ጸሎታችን ልመናችንን ስማን፣ የሁላችንን ደካሞች ነው ብለህ አትናቅብን፣ ጸሎታችንን ስማን። አቤት ስማን ነው በቃ ይቅር በለን ልንል ያስፈልጋል። እንደው ዋናው ጸሎት እንትን ነው። ይሄ ምንድነው ስሙ? ቅድም እንዳልኳችሁ ኃጢአትን ማመን ነው። ኃጢአትን ከሱ በክርስቶስ ዘንድ ማስፋቅ ነው። የተጣበቀን ነገር አለ። በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 1 ላይ የተገለጸ ታሪክ አለ። እንደውም ባነበው ጥሩ ነው የሚመስለኝና ምን ይላል? ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። ጌታ ነው እንግዲህ እንዲህ ሲል፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፈር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፈር ይህች መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላቸዋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ያገኝ ይሆንን ይላል። በጣም ከባድ ጥያቄ ነው። ግን ከላይ ያለውን ነገር ተመልከቱ። አንድ አመፀኛ ዳኛ ነበርና አንዲት መበለት ደግሞ ነበረች። ዕለት ዕለት እየመጣች ፍረድልኝ ነው የምትለው።
ፍረድልኝ። በመጨረሻ ላይ ያለው ምንድን ነው? ምንም እግዚአብሔርን ባልፈራ ሰውንም ባላፈር እፈርድ እየመጣች እንዳታውከኛል። እኛም አሁን ፍረድልኝ ነው። ከዚህ ከተጣባይ ነገር አለቀኝ ካለው ነገር ፍረድልኝ፣ በቃ አስወግድልኝ። በቃ ሐሜት አለብኝ፣ ክፉ ሐሳብ አለብኝ። ሁልጊዜ በአእምሮ እየመጣ ያውከኛል። ሌት በህልሜ ሁሉ እየመጣ ይረብሸኛል። እባክህ ፍረድልኝ፣ ከዚህ አላቀኝ፣ በንጽህና በቅድስና በፊት እንድቆም እርዳኝ ማለት ነው። እኔ እናገራለሁ፣ አንደበቴ በፍጹም መቆጣጠር አልቻልኩም። አንደበቴን እንድቆጣጠር እርዳኝ ማለት አለ። ከተጣባኝ ከዚህ ክፉ መንፈስ ፍረድልኝ። በቃ እንደዚህ አድርገን ነው የምንላቀቀው ማለት ነው። እና ጌታም ለሚታገሱት ነው የተባለ። ለሚታገሱ ማለት በትዕግስት ሆነን መጸለይ፣ በቃ ዛሬ ባይሆን ነገ ይሆናል እያልን በተስፋ ሁልጊዜ መለመን አለብን። ለሚታገሱ ሁሉ ይፈርድላቸዋል። ለሚታገሱት ምርጦቹ እሱም ወደ እርሱ ለሚጮህ ለሚታገሳቸው እሱ ታግሷቸዋል። ዝም ተመልከተ፣ እነ በደላችን ታገሰን ዝም ማለት ደግሞ ሳይፈርድልን ማለት ሳያደርግልን ይታገሳል ማለት ነው። ታገሰ ማለት ቆየ ማለት ዘገየ እንደማለት። እግዚአብሔር ዘገየ ከዓይን ቅጽበት እኮ ወዲያው ሊያደርገው ይችላል። ለምን? የእኛን ህይወት ለማስተካከል እና በዚህ አይነት መልክ መጸለይ ያለብን። እግዚአብሔር አምላካችን እንድንጸልይ መጀመሪያ ይርዳን፣ ኃይሉን ብርታቱን ያድለን፣ ጸሎታችንን ይሰማልን። እግዚአብሔር ያክብርልኝ።